አርእስተ ዜና የከፋ ዞን ብልጽግና ፓርቲ የ2016 ዓ.ም በጀት ዓመት የ9 ወር የፓርቲና የመንግስት እቅድ አፈጻጸም ግምገማና ቀጣይ የሥራ አቅጣጫዎች ላይ ውይይት አካሄደ። በከፋ ዞን ጨና ወረዳ የጤና ኤክስቴንሽን ፕሮግራም አፈጻጸም ለማሻሻል የተዘጋጀ ስልጠናና ግምገማና የትራኮማ መከላከያ መድኃኒት ዕደላ ግብረ መልስ መድረክ ተካሄደ። ለመንግስት የሚገባውን ግብር በታማኝነትና በወቅቱ በመክፈል ህብረተሰቡ የዜግነት ግዴታውን ሊወጣ እንደሚገባ ተገለጸ። የሚሉት ከዜናዎቻችን መካከል ዋናዎቹ ናቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ከከፋ ቴሌቪዥን የሰዓቱን ዜናዎች እየመራው አብሬያችሁ የምቆየው ሰለሞን ኪዳኔ ነኝ። አሁን ወደ ዝርዝር ዜናዎች እናልፋለን። በየደረጃው ያሉ የፓርቲ አመራርና አባላት እንደየአካባቢያቸው ልማትና የመልካም አስተዳደር ችግሮችን ለመፍታት በቁርጠኝነት መስራት እንዳለባቸው ተገለጸ። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የ2016 ዓ.ም በጀት ዓመት የ9 ወር የፓርቲና የመንግስት እቅድ አፈጻጸም ግምገማና ቀጣይ የሥራ አቅጣጫዎች ላይ ውይይት እያካሄደ ይገኛል። አንተነህ ፍቃዱ ዝርዝሩን አዘጋጅቶታል። በመድረኩ ላይ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ፓርቲ እንደ ሀገር ብዙ አባላት ያሉበት ከመሆኑም አንጻር ስራዎችን በዛው ልክ ትኩረት ሰጥቶ እየሰራ ነው ብለዋል። ከግብርና መስክ በልማት ትሩፋት ስራ እየተከናወኑ ያሉ ስራዎችን በተቀመጡበት ጊዜ መከናወናቸውን ድጋፍና ክትትል ማድረግ እንደሚያስፈልግም ተናግረዋል። አቶ እንዳሻው አክለው በየደረጃው ያሉ የፓርቲ አመራርና አባላት እንደየአካባቢያቸው ልማት እና የመልካም አስተዳደር ችግሮችን ለመፍታት በቁርጠኝነት መስራት እንዳለባቸውም ገልጸዋል። ከበልግ ስራ ጋር ይዞ አሁን ላይ የስራ እንቅስቃሴ ያለበትን ደረጃ እና ውጤትን መገምገም እንዳለበትም አንስተዋል። በወጣቶች ስራ እድል ፈጠራ ጋር ተያይዞ ወጣቶች የመንግስት ስራ ከመጠበቅ ወጥተው በግል ተደራጅተው ወደ ስራ በሚገቡበት ጊዜ ብድር የሚያመቻቹት አካላትም ሆኑ ሌሎች ከማንኛውም ችግር ወጥተው ማመቻቸት እንዳለባቸውም አቶ እንዳሻው አሳስበዋል። የወረዳዎች የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የ9 ወር ስራ አፈጻጸም ሪፖርት የቀረበ ሲሆን ወቅታዊ የፖለቲካ ነባራዊ ሁኔታዎች፣ የፓርቲ ሀብት ያለበት ደረጃ እና ተሞክሮ፣ የፓርቲ አባላት ከማፍራት አንጻር፣ ከወጣቶች ስራ እድል ፈጠራ አኳያ፣ የቦንጋ ከተማ መልሶ ከማልማት አንጻር፣ የጸጥታ ሁኔታ ያለበት ደረጃ፣ የገቢ አሰባሰብ ስራዎች ያሉበት ደረጃና ሌሎች ተግባራትን በዝርዝር ቀርበዋል። በመድረኩ የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ፣ የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይልን ጨምሮ የዞኑ ከፍተኛ አመራሮች፣ የወረዳ አስተዳዳሪዎች፣ የወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊዎችና የሚመለከታቸው አካላት እየተሳተፉ ይገኛሉ። በሺሾንዴ ወረዳ ሽሞሮና ጋዋታታ ቀበሌዎች በጓሮ አትክልትና ፍራፍሬ ልማት የተሰማሩ የግል ባለሀብቶች ከአካባቢ ገበያ ፍላጎት በላይ መጠን ያለው ሽንኩርት ማምረታቸው ተገለጸ። ይሁን እንጂ ባለሀብቶቹ ያመረቱት መጠነ ሰፊ የሆነ ሀብት ወደ ገበያ እንዳይወጣ የመንገድ ችግሮች ተግዳሮት መሆኑ ተመልክቷል። ባለሀብቶቹ እንደ ሀገር በአትክልትና ፍራፍሬ ገበያ ላይ ከተስተዋለው የዋጋ ንረት ጋር ተያይዞ በህብረተሰቡ ላይ የመጣውን የኑሮ ጫና የማቅለል ዓላማ አንግበው ሽንኩርትና ፍራፍሬ ወደ ማልማት መግባታቸው ነው የተገለጸው። በወረዳው ድጋፍ ወደ ልማት ከገቡት ባለሀብቶች አቶ አኪሉ የይስ የወቅቱን የገበያ ፍላጎት መሰረት በማድረግ እንዲያለሙ ከተሰጣቸው 50 ሄክታር መሬት 5 ሄክታር ማሳ ላይ ያስተከሉት ሽንኩርት ለአጨዳ መድረሱን አብራርተዋል። ካለው የትንሽ መሬት ብቻ ነው የቀረ ያለኝን አርሼዋለሁ። አሁን ቀጣይም ቀሪው መሬቶችን ይሁን ምንጣራው ተመንጥሮ ነው ያሉት። አሁን ይሄን ሽንኩርት በተወሰነ ሽንኩርት ያው ዘንድሮ ሞከርን። እግዚአብሔር ይመስገን አካባቢያችን ሽንኩርት በጣም ነው የሚደርሰው። የሚደርሱ ባለሙያዎችንም አመተን ልምድ ያላችሁንም አመተን ያው አሳይቶ ጥሩ ስራ ነው ያው ባይናችሁ ማየታችኋል። እና ቢያንስ ከ40 እስከ 50 ሰው አካባቢ ሰው መጥቶ እዚህ ጋር ይጠቀማል፣ ስራ ይሰራል። እና የአካባቢ ሰው በብዛት ነው። እኔ ብቻም አይደለሁም፣ እዚህ የወሰዱት ሌላ ጓደኞችም አሉ። በመስኖ ነው ውሃ በሌለበት ሰዓት መስኖ ውሃ አለን። ውሃውን ጠልፈን በመስኖ ነው የሰራ ነው። ወረዳውም ውሃ ፓምፕ ችግር ስለነበረን ወረዳውም ደግፎን ውሃ ፓምፕ ሰጥቶን ማለት ነው። ውሃ ፓምፕ ትንሽ ውሃ ስለመረቅ ስራ ያለን አሁን ያለ ነው። ሽንኩርት ለዚህ በዓል ይደርሳል። ሌላኛው የግል ባለሀብት አቶ ለማ ማሞ ሲሆኑ ከ10 በላይ ሄክታር ላይ ሽንኩርት እያለሙ መሆናቸውን ከ50 በላይ ለሚሆኑ ስራ አጥ ወጣቶችም የስራ እድል መፍጠራቸው ተናግረዋል። በሀገሪቱም ሁኔታ ለገበያ የሚያስፈልጉ ነገሮችን በራሴ ግምት በራሴ ጥናት በመውሰድ አንደኛ ያለውን የኑሮ ውድነትን ያቃልላል፣ ህብረተሰቡ የሚፈልገው ምንድን ነው የሚለውን በማሰብ ሽንኩርት ለጊዜው መስራት አለብን ብለን ቢያንስ 15 ሄክታር የሚሆነውን ሽንኩርት
ችግኝ አፍልተን ወደ 10 ሄክታር የሚሆነውን ተተክሏል። ሌላው ደግሞ ይቀጥላል። ከዛም ይሄን በምንሰራበት ጊዜ በአካባቢው ያለ ስራ አጥ ወጣቶች ቢያንስ በቀን ከ40 እስከ 50 የሚሆን ወጣት በዛ ስራ ላይ ተሰማርቶ ተጠቃሚ ሆኗል። ባለሀብቶቹ ለራሳቸውና ማህበረሰቡን ህይወት ለመለወጥ ከፍተኛ አስተዋጽኦ ባለው ተግባር ቢሰማሩም የመንገድ አለመኖር ተስፋ መቁረጥ ላይ እንደጣላቸው በመግለጽ የሚመለከተው አካል ችግሩን ለማቅለል እንዲሰራም ተማጽነዋል። ሽንኩርቱ ደርሰዋል። ምን አወጣው መንገድ የለም። መንገድ የተወሰነ ኪሎ ሜትር 8 ኪሎ ሜትር ወረዳው እንትን ካለ በኋላ እኛ የ6 ኪሎ ሜትር 15 ኪሎ ሜትር ነው በአጠቃላይ በገንዘባችን አወጥተን ነው 2 ሚሊዮን 480 ምናምን ሺህ ብር አወጥተን ነው ለ5 ነው አዋጥተን የሰራ ነው። ለዚህም አሁን አይሱዚ አልፎ በጋ ሰዓት ነው የሚገባ እና ገብቶ አሁን ጭኖ የሚያወጣ መኪና መንገዱ በጣም አስቸጋሪ ነው። ይሄንን መንገድ ክልሉ መጥቶ ቃል ከገባ በኋላ ምንም መጥቶም አላዩም። በቃ ብንጮ አሁን ለማን እንደምናደርግ ወዴት እንደምናደርግ ይሄን ሽንኩርት አናውቅም። ከኔ በበለጠ ደግሞ እዚህ ጋር ስራ የሚሰሩ ወንድሞችም አሉ። ብዙ ተራዘው የሚሰራል። አሁን ወዴት እንደሚያወጡ በየትኛው መንገድ እንደምናወጡ የሚያወጡም አናውቅም። እኛ ለአካባቢያችን ለክልላችን ደግሞ ጥሩ ምርት ነበር፣ ጥሩ ስራ ነበር እኛ የምንሰራ። መንግስት ደግፎ መንገድ ቶሎ በአስቸኳይ ያወጣ የበለጠ ምርት ቀጣ 2017 ላይ በተሻለ በቃ አካባቢያችን ምንም ነገር ህዝቡም ሳይቸገር በምርቱም እኛ ይህን ያክል ብዙ መስዋዕትነት አድርገን ትራክተር ገዝተን የተለያዩ ጄኔሬተሮች፣ ማሽኖች ብዙ ወጪ አውጥተን ይሄን ስራ መስራት ጀምረናልና ስለዚህ እንዴት ይሻላል ብለን ስንል ግሬደር እንዴትም ተደርጎ መጣ። ያቺ እስከ ወንዙ ያለችው መንገድ ነካ ተደረገ። መቀነስ የሚገባው ዳገት አልተቀነሰም። ቱቦ መግባት የሚገባው አልገባም። ያ ደግሞ የወሰዱ ሰዎችም እኩል ተንቀሳቅሶ መስራት የቻሉ አይደሉም። 2 ሰዎችንን እስካሁን መስራት የጀመርነው እና በእኛ አቅም ደግሞ ይሄ የሚቻል አይደለም በፍጹም። ስለዚህ መንገዱ ትልቅ ማነቆ ሆኗል። ብዙ እቅድ ነው እኛ ያለን ወደፊት በተለይ እኔ ለመስራት ያቀድኩት ብዙ እቅድ ነው። የተለየ አካባቢውን ለመለወጥ ብዙ እቅዶች ብዙ ሀሳቦች ያሉን፣ ግን የመንገዱ ችግር አንደኛ እንስራ ብንልም ከአቅማችን በላይ ነው። ብዙ ወጪ ነው የሚጠይቀው። ዛሬ በሰዓት ለአንድ ማሽን የሚከፈለው 5000-6000 ብር ነው በሰዓት ብቻ የሚከፈለው። ይሄ ደግሞ ሲታሰብ መንገዱንም እናንተም አይታችኋል፣ በእኛ አቅም የሚታሰብ አይደለም። ስለዚህ መንግስት የክልሉ መንግስትም ቃል ገብቶ ነበር፣ የዞኑም ቃል ገብቶ ነበር። በተለይ የክልል መንግስት ኃላፊዎችን ማግኘት ባልችል እንኳን እኔ እስከ ዞን ሄጄ ያለሁኝ፣ ግን የበጀት እጥረትና ችግር እንዳለ ነው የሚነግሩንና ይሄ ትልቁ ላቀድነው ስራ ትልቅ ተግዳሮት ትልቅ ችግር ነውና ወደፊት እንዴት እንደምናደርግ አናቅም። ተስፋ እያስቆረጠን ነው። የወረዳው አስተዳደር ችግሩን ለመቅረፍ የበኩሉን ጥረት ማድረጉን የገለጹት ዋና አስተዳዳሪው አቶ ደምሴ ገብረ ማርያም የሚመለከተው ሁሉ አስፈላጊውን ርብርብ በማድረግ ይህን ሀብት ከብክነት እንዲያተርፍም ጠይቀዋል። ባለሀብቶቹ በፈጠሩላቸው የስራ እድል ተጠቃሚ መሆን መቻላቸውም በልማቱ የተሰማሩ ወጣቶች ገልጸዋል። በከፋ ዞን ጨና ወረዳ የጤና ኤክስቴንሽን ፕሮግራም አፈጻጸም ለማሻሻል የተዘጋጀ ስልጠና ነክ ግምገማና የትራኮማ መከላከያ መድኃኒት እደላ ግብረ መልስ መድረክ ተካሂደዋል። በመድረኩ ተገኝቶ የመክፈቻ ንግግር ያደረጉት የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም እንደተናገሩት ይህ ዘመቻ በተሳካ መልኩ እንዲደረግና የማህበረሰብ የጤና አጠባበቅ፣ የጤና ኤክስቴንሽኖች፣ ሌሎች የዘመቻ ተሳታፊዎች ባለድርሻ አካላትን አመስግነዋል። ምህረት ማሞ ዝርዝሩን አዘጋጅተዋለች። በመድረኩ ተገኝቶ የመክፈቻ ንግግር ያደረጉት የጨና ወረዳ ዋና አስተዳዳሪ አቶ ተረፈ ገብረ ማርያም እንደተናገሩት ይህ ዘመቻ በተሳካ መልኩ እንዲደረግና የማህበረሰባችን ጤና እንዲጠበቅ የጤና ኤክስቴንሽኖችና ሌሎች የዘመቻ ተሳታፊ ባለድርሻ አካላትን አመስግነዋል። የትራኮማ በሽታ መድኃኒት ካልተገኘለት ለዓይነ ስውርነት የሚዳርግ በሽታ በመሆኑም ለህብረተሰቡ ግንዛቤ በመስጠትና ዘመቻውን በማድረግ ሕክምናው እንዲገኝ በመደረጉም ከዓይነ ስውርነት መታደግ መቻሉ ሌላ የሚመሰገን ተግባር መሆኑን አክለዋል። አቶ ተረፈ አያይዘው በዘመቻው አመርቂ ውጤት የተመዘገበ ቢሆንም በሀገር ደረጃ ጀምሮ የጤና ኤክስቴንሽን ፓኬጅ ስራዎች መቀዛቀዛቸውም ከክልል ጀምሮ በተዋረድ እየተገመገመ መምጣቱን አስገንዝበዋል። በሚሰጠው ግንዛቤ መሰረት ከመድረኩ በኋላ የተቀዛቀዙ የጤና ኤክስቴንሽን ፓኬጆችን በሙሉ አቅም ወደ ተግባር ለማስገባት ከላይ እስከታች ያሉ ባለድርሻ አካላት እጅ ለእጅ ተያይዘው ወደ ተግባር እንዲገቡም የአደራ መልእክታቸውን አስተላልፈዋል። የጨና ወረዳ የጤና ጽሕፈት ቤት ኃላፊ ወይዘሮ አብነት ሲአም
የመድረኩን ዓላማ ሲያብራሩ ተቀዛቀዘውን የጤና ኤክስቴንሽን አፈጻጸም ለማሻሻል ነው ግምገማ ነክ ስልጠና በክልል ደረጃ ተሳተፍ ነው። እኛ ደግሞ አሁን በወረዳ ደረጃ ያደረግነው ምንድነው በክልሉ ደረጃ አጠቃላይ የጤና ኤክስቴንሽኖች እኛ ጽህፈት ቤት ባለሙያዎችም ተሳትፈናል። ነገር ግን ቀበሌ ላይ ያሉ ስራ አስኪያጆች፣ አስተዳዳሪዎች፣ የቀበሌ አስተዳዳሪዎች አልተሳተፉም። እነሱን አሳትፈን በወረዳ የሚገኙ የወረዳ አጠቃላይ አመራሮች፣ ቀበሌ ደጋፊዎች፣ የጤና ኤክስቴንሽኖች፣ የጤና ጣቢያ ኃላፊዎችና ባለሙያዎችን አሳትፈን ይሄን መድረክ በወረዳ ደረጃ እንድናደርግ ያስገደደን የተቀዛቀዘውን የጤና ኤክስቴንሽን አፈጻጸም 18ቱ ፓኬጆች ስራው አለ፣ ተግባሩ አለ። ግን ፕሪቪየስሊ ከአመታት በፊት እንደነበረው አይደለም፣ ተቀዛቅዟል። ያንን የሚመለከታቸው አካላቶች ጋራ ውድቀታችንን አይተን አፈጻጸሙ ቀርቦ አይተን የቱ ጋር ነን የሚለውን ገምግመን ይህን ሳምንት እንደ ጨና ወረዳ የጤና ሳምንት ብለን አውጀናል። በቃ አሁን በወረዳ የተደረገው መድረክ በቀበሌ ደረጃ ይቀጥላል። ቀበሌ ላይም ይሄ መድረክ በንቅናቄ በነቂስ ህዝቡ ወጥቶ ስለ ጤናው ራሱ ለራሱ ስለ ጤናውን መጠበቅ እንዳለበትና ጤና ኤክስቴንሽን በሚሰራባቸው መንደሮች ቀበሌው ላይ ያሉ የልማት ህብረት እናቶች አሉ፣ የልማት ህብረት ሴቶች፣ ሲቀጥል ደግሞ የሴል አመራሮች፣ የቀበሌ ስራ አስኪያጅና አስተዳዳሪዎች ከጎና አብረው ሆነው የጤናውን ስራ ለማስቀጠል ብቻለን ደግሞ ቀበሌዎችን ከልማት ቡድን ሞዴል እያደረግን ቀበሌው ሞዴል እያለን ወረዳውን በጤና ሞዴል የማድረግ እቅድ ይዘን ነው የተነሳ ነው። ከዚህም በፊት ስታዩ የነበሩ ችግሮችን ሊፈታ የሚችል ግምገማ እንደሆነም ኃላፊው አንስተዋል። ለጤና ስራ ውድቀት በዋናነት የጤና ኤክስቴንሽን ቀበሌ ላይ ተተክሎ ያለ መስራት ነው ይህን ክፍተት የፈጠረው። እዛ ተተክላ ስትሰራና ከከተማ ተመላልሳ ስትሰራ ይለያያል። ለምሳሌ እኛ አሁን ቢያንስ ወደ 14-15 ሄልዝ ኤክስቴንሽን ባለሙያዎቻችን ከከተማው ተመላልሶ ነው የሚሰሩት። ቀበሌው ቅርብ ነው በማለት የ40 ደቂቃ 1 ሰዓት መንገድ፣ ነገር ግን ከከተማ ተነስታ 1 ሰዓት መንገድ ሂዳ ቀበሌው ላይ ስትደርስ ትደክማለች። አፍተር ዛት ፖኬት የሆኑ ኤሪያዎች፣ ሩቅ የሆኑ ኤሪያዎች ላይ ገብታ ክትባትም ይሁን የሚመለከታትን በ18ቱ ፓኬጆችን ዙራ ትሰራለች ማለት አሳማኝነት የለውም ውሸት ካልሆነ በስተቀር። ስለዚህ ምንድነው ተመላልሶ የሚሰሩ ጤና ኤክስቴንሽኖችን ማስቆም ነው። ለማስቆም ደግሞ ስንጥር ኦንሊ ቤት አሁን አንዳንድ ቀበሌ ላይ የተሻለ ቤት የሌላቸው አሉ። እዛ የተሻለ ቤት የሌላቸው ቦታ ላይ ሄልዝ ኤክስቴንሽን ቁጭ ብላ ትስራ ማለቱ ይከብዳል። እሱን አሁን ዛሬ ያሳተፍናቸው አስተዳዳሪዎችና ስራ አስኪያጆች የቤት ስራ እንዲወስዱ ነው። ለጤና ኤክስቴንሽን የሚመጥናት ያው ስታንዳርዱን የጠበቀ ቤት ብለህ ባትልም አንድ ጤናማ ሰው መኖር የሚገባው ቤት ልስኑ፣ ቀለሙ የተሻለ ሽንት ቤት ያስፈልጋታል፣ ኩሽና አብስላ የምትበላበት ያስፈልጋታል። ይህን እንዲያመቻቹ ነው። ተቀመጪ ለማለት የምትቀመጥበት ምቹ ሁኔታ ያስፈልጋልና ካስተካከለ በኋላ ደግሞ ጤና ኤክስቴንሽን ተተክላ እንድትሰራ፣ ካልሰራች ደግሞ እንደ በፊቱ የተለሳለሰ በዝምድና ደሞዟ ከሚቆረጥባት እየተባለ የህብረተሰቡን ጤና ባለመጉዳት ተተክላ እንድትሰራ እንዲያደርጉ ነው። ይህ ግምገማ ነክ ስልጠና ባለሙያዎቹን ለማብቃትና ሚናው የጎላ እንዲሆን ኃላፊው ተናግረዋል። ኦንሊ ግምገማ ሲሆን እያሰለጠንካት አይደለም ነው አይደለ? አሁን ማብቃቱ አለ። ውድቀቱን አምነነዋል። እስከ ክልል የጤናው አፈጻጸም በተለይ ቀበሌ ላይ ያለው የጤና ኤክስቴንሽን ስራ ተቀዛቅዟል። ለዚህ እናነቃቃ ካልክ ደግሞ በአንድ በኩል እየተቸ ነው። ስተች ምን እያረክ ነው? እየገመገምክ ነው። ደግሞ በዚህ አንግል ብንሄድ ብለህ መስመሩን በዚህ አንግል ብንሄድ የቀበሌ አመራሩ ይሄን ቢደግፍ፣ ጽህፈት ቤቱ ይሄን ከሷ ጋር ቢሆን፣ የልማት ህብረቶችን ብናጠናክር እያልክ ትምህርቱን ስትሰጣት ምን እያረክ ነው? እያሰለጠንካት ነው። እውቀቱ አላት፣ እያሰለጠንካት ነው። ተጨማሪ እያበለጸካት ነው ማለት ነው። የ8 ቀናት ዘመቻ ሪፖርት በካፋ ዞን ጤና መምሪያ ባለሙያም አቶ ታደሰ መኮንን ሪፖርት ቀርቦ ውይይት ተደርጎበታል። አቶ ታደሰ በሪፖርታቸው እንደገለጹት እንደ ጨና ወረዳ አጠቃላይ ትራኮማ በሽታ የመድኃኒት ማድረስና በ24ቱ ቀበሌዎች ላይ ለ97396 ሰዎች ለማድረስ ታቅዶ ለ96853 ሰዎች መድኃኒቱን ማዳረስ መቻሉን አስታውቋል። እንዲሁም ለ10 ሰዎች የቴቴ ቀዶ ጥገና ተደርጎላቸው ለአይነ ስውርነት የደረሱ ሰዎችን መታደግ መቻሉን አክሏል። ከዚህም ተግባር ጎን ለጎን የተሰራው የቲቪ በሽታ ልየታም በ5 ሰዎች ላይ የቲቪ በሽታ መገኘቱንና መድኃኒቱን እንዲጀምሩ መደረጉን ጨምረው ገልጸዋል። ወይዘሮ አብነት በዘመቻው ለተሳተፉ አካላት በጽህፈት ቤቱ ስም አመስግነው ህብረተሰቦቻችን ለአይነ ስውርነት ከሚዳርገው በሽታ መከላከል በመቻላችን ልንኮራ ይገባልም። በዘመቻው የትራኮማ በሽታ የመድኃኒት ዕደላ ብቻ ሳይሆን ሌሎች የተቀዛቀዙ የነበሩ የጤና ተግባራትን ጎን ለጎን ማስኬድ የተጀመረ መሆኑንም አሳውቋል። በከፋ ዞን ባለፉት 9 ወራት በተከሰቱ 60 የትራፊክ አደጋዎች በሰዎችና በንብረት ላይ ከፍተኛ ጉዳት መድረሱን የከፋ ዞን ፖሊስ መምሪያ ትራፊክ ዲቪዥን አስታወቀ። በአደጋው 22 ሰዎች ለህልፈት የተዳረጉ ሲሆን ከ6000 በላይ ደንብ የተላለፉ ተሽከርካሪዎችም መቀጣታቸው ተገልጸዋል። ተጨማሪውን ፍጹም ተሾመ እንደሚከተለው ያቀርበዋል።
በሀገራችን በሁሉም ሊባል በሚችል መልኩ ከጊዜ ወደ ጊዜ ትራፊክ አደጋ ቁጥሩ እየጨመረ ከመሄዱም አልፎ የዜጎቹን ሕይወት በአሰቃቂ ሁኔታ እየቀጠፈ ይገኛል። በሰሞኑ እንኳ በከፋ ዞን ብቻ በቅርቡ በተፈጠሩ 3 አደጋዎች 11 ሰዎች ለህልፈት ተዳርገዋል። ይህንን መሰረት በማድረግ የከፋ ዞን ፖሊስ የትራፊክ ዲቪዥን አስተባባሪ የሆኑት ኢንስፔክተር ዳዊት ደሳለኝ ከከፋ ቴሌቪዥን ጋር ባደረጉት ቆይታ በ9 ወራት ውስጥ ከ433 ሺህ በላይ ለሚሆኑ የህብረተሰብ ክፍሎች በትራፊክ አደጋ መከላከል ዙሪያ በተለያዩ ሁኔታዎች የግንዛቤ ማስጨበጫ መስጠታቸው ተናግረዋል። ማህበረሰብ ግንዛቤ አንጻር በ9 ወራት ውስጥ ለህብረተሰባችን ግንዛቤ እንሰጣለን ብለን የያዝነው እቅድ 525 ሺህ ለሆኑ የህብረተሰብ ክፍሎች ግንዛቤ እንሰጣለን ብለን ነው እቅድ የያዝነውና ከዚህ እቅድ ደግሞ ወደ 433821 የሚሆኑ ማህበረሰብን ግንዛቤ ሰጥተናል። ከዚህም ወደ 82.6% ያክሉ በዞናችን ባሉ 52 የሚሆኑ ትራፊክ ፖሊስ አባላት በቀበሌ ደረጃ እስከ ታችኛው በከተማ አስተዳደርና በወረዳ ግንዛቤ የተሰጠ ሲሆን እንግዲህ ስራ ስንሰራ ከዞኑ መንገድ ትራንስፖርት መንገድ ደህንነት ጋር በመቀናጀት ነው ይህን ስራዎችን አብረን በጋራ ስናከናውን የቆየ ነው። በዚህም መንገድ ዳር ለሚገኙ ትምህርት ቤቶች 604 የተማሪ ትራፊኮችን አሰልጥኖ ወደ በጎ አገልግሎት እንዲገቡ ማድረግ መቻሉን አስረድተዋል። ኢንስፔክተር ዳዊት በሰሞኑ በዞናችን ከተከሰቱ አደጋዎች ውጪ በ9 ወራት ውስጥ ብቻ 60 አደጋዎች መከሰታቸውን ጠቅሰው ከነዚህም 22 አደጋዎች ሞትን ያስከተሉ ሲሆኑ 30 አደጋዎች ከባድ ጉዳት ማስከተላቸው ተናግረዋል። ሰሞኑ የተከሰተውን አደጋ የጨና አካባቢ የተከሰተው አደጋ ሳናካትት በ9 ወር ውስጥ የተከሰተ የትራፊክ አደጋ 60 የትራፊክ አደጋ ነው የተከሰተው። እዚህ እንግዲህ ይህ አደጋ ሲከሰት ሞት ያስተናገደ አደጋ 22 ነው። ከባድ ያስተናገደ 30፣ ቀላል ያስተናገደ 6 አደጋ፣ ንብረት አደጋ ያስከተለ 2 አደጋ ነው። በአጠቃላይ 60 አደጋ ተስተናግዷል ማለት ነው። ቀደም ሲል በተገለጹት አደጋዎች 10 ወንዶችና የ12 ሴቶች ህይወት ሲጠፋም በ55 ሰዎች ላይ ከባድ፣ በ61 ሰዎች ላይ ደግሞ ቀላል የአካል ጉዳት መስተናገዱ ተመላክቷል። በንብረት ላይ 2 ከባድ ጉዳት መድረሱ የተገለጸ ሲሆን በገንዘብ ሲተመንም 5 ሚሊዮን ብር እንደሚያወጣም ታውቋል። በዞኑ ከ6361 በላይ ተሽከርካሪዎችና አሽከርካሪዎች በደንብ መተላለፍ የተቀጡ ሲሆን በቅርቡ በሀገር አቀፍ ደረጃ የሚሻሻለውን የትራፊክ ደንብ ተግባራዊ በማድረግ አደጋውን ለመቀነስ እንደሚሰራም ኢንስፔክተር ዳዊት ደሳለኝ ከከፋ ቴሌቪዥን ጋር በነበራቸው ቆይታም ገልጸዋል። አደጋን ከመከላከል አንጻር የሁሉም ባለድርሻ አካላት ድጋፍን ይጠይቃል። አደጋ ከመከላከል አንጻር አንደኛ ተሳፋሪው፣ አሽከርካሪው፣ ባለሀብቱ እንደ መንግስትም በመንግስት ልዩ ትኩረት ሊሰጠው የሚገባው ቦታ ነው። ይህን ስል ትኩረት አልሰጠውም ብዬ አይደለም። የቁጠባ ባህል ከጊዜ ወደ ጊዜ እየተሻሻለ መምጣቱን የኦሞ ባንክ ኦዳ ቅርንጫፍ ደንበኞች ገለጹ። በዞን ደረጃም እስካሁን ከ3 ቢሊዮን ብር በላይ መቆጠብ የተቻለ ሲሆን ከ2.5 ቢሊዮን ብር በላይ ብድር መሰራጨቱን ከቦንጋ ዲስትሪክት ያገኘነው መረጃ ያመለክታል። ምረታብ ብርሃኑ ዝርዝሩን አዘጋጅተዋለች። ኦሞ ባንክ በኢትዮጵያ ንግድ ባንክ በ1997 የተመሰረተ ሲሆን መነሻው ከቀድሞ የኦሞ ማይክሮ ፋይናንስ ተቋም ነው። የማይክሮ ፋይናንስ ተቋማት በአዋጅ ቁጥር 40/1996 በተሰጠው ፈቃድና ቁጥጥር መሰረት በኢትዮጵያ ብሔራዊ ባንክና በደቡብ ክልል ንግድና ኢንዱስትሪ ቢሮ በመመዝገብ ወደ አክሲዮን ማህበር የተለወጠ ነው። በ1998 ዓ.ም በ4 ቅርንጫፎች ውስጥ አገልግሎት መስጠት የጀመረው ባንኩ በአሁኑ ጊዜ በ240 ቅርንጫፎች 7.1 ሚሊዮን በላይ ደንበኞችን ማፍራት የቻለ ነው። በዞኑ ውስጥ ከሚገኙ 16 ቅርንጫፍ ጽህፈት ቤቶች መካከል አንዱ በሆነው በጠሎ ወረዳ የሚገኘው የኦዳ ቅርንጫፍ አንዱ ነው። በወረዳው ከ20 ሺህ በላይ ደንበኞች ያሉት ሲሆን የቁጠባና የብድር አገልግሎት የሚሰጠው ባንኩ ወደ ባንክ ካደገ ወዲህ ለደንበኞቹ ኑሮ መሻሻል እየሰራ መሆኑ ተመላክቷል። ባንኩ ሌሎች ባንኮች የሚጠይቁትን ማስያዣ ለመጠየቁ በዝቅተኛ የኑሮ ደረጃ ላይ ላሉ የማህበረሰብ ክፍሎች ጠቀሜታ አለው ነው የተባለው። ካነጋገርናቸው የቅርንጫፉ ደንበኞች መካከል አቶ ገረመው ገበየው እንዳለው ከዚህ ቀደም በተቋሙ ሰራተኛ በመሆን መቆየቱን አስታውሶ በቡድን ተደራጅተው በመቆጠብ የብድር ተጠቃሚ በመሆን ኑሯቸው መሻሻሉን ተናግሯል። አቶ ገረመው አክሎም በጓሮ አትክልትና በከብት እርባታ የስራ ዘርፍ ላይ በመሰማራት ራሱና የቡድን አባላቱ ተጠቃሚ መሆናቸውን ተናግሯል።
ብለዋል። ሌላ ያነጋገርናት የባንኩ ደንበኛ ወይዘሮ ቆንጂት አየለ እንደገለጸችው ለረጅም ጊዜያት ደንበኛ በመሆን እንድትቆይ ያደረጋት ባንኩ የማህበረሰቡን አቅም ያገናዘበ በመሆኑ ነው ብላለች። የጠሎ ወረዳ ኦሞ ባንክ ስራ አስኪያጅ የሆኑት አቶ ግርማ ገብሬ በበኩላቸው ባንኩ የማህበረሰቡን ኑሮ ለማሻሻል የራሱን ሚና እየተጫወተ ይገኛል ብለዋል። የቦንጋ ዲስትሪክት ስራ አስኪያጅ አቶ አስራት ኃይሌ በሰጡት ሀሳብ ብድር የወሰዱ ደንበኞች በተቀመጠው የመመለሻ ጊዜ ቢመልሱ ከፍ ያለ ብድር ዳግም የመውሰድ እድል እንዳላቸው ጠቁመው ለሌሎች ደንበኞችም ተደራሽ እንዲሆን የተበደሩ ሰዎች በአግባቡ በመመለሻ ጊዜያቸው መመለስ አለባቸው ብለዋል። ለመንግስት የሚገባውን ግብር በታማኝነትና በወቅቱ በመክፈል ህብረተሰቡ የዜግነት ግዴታውን ሊወጣ እንደሚገባ ተገለጸ። በካፋ ዞን ጨና ወረዳ የገቢዎች ጽሕፈት ቤት የገጠር መሬት መጠቀሚያ ክፍያና የግብርና ስራ ገቢ ግብር ለመክፈል በወጣ አዋጅና ደንብ ላይ ከባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ ተካሂደዋል። ምህረት ማሞ ዝርዝሩን ታቀርበዋለች። መድረኩን በንግግር የከፈቱት የወረዳ አስተዳዳሪ አቶ ተረፈ ገብረ ማርያም በንግግራቸው የተሻሻለው የመሬት ግብር አዋጅ ሁሉም የመሬት ባለቤት የሆኑ ሰው ሊከፍለው የሚገባ በመሆኑም በየደረጃው የተቀመጠውን የመሬት ግብር የመሬት ባለቤት በኃላፊነትና በጊዜው መክፈል እንዳለባቸውም አስገንዝበዋል። አስተዳዳሪው አክለው በተቀመጠው ማብራሪያ መሰረት አርሶ አደሩ የሚጣልበትን ግብር በአግባቡና በወቅቱ መክፈል አለበትም ብለዋል። መድረኩን በጋራ የመሩት የወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊም አቶ ተመስገን አለማየሁ እንዳሉት በተሻሻለው የመሬት መጠቀሚያ የግብርና ግብር ክፍያ አርሶ አደሩ የሚጣልበትን ግብር በታማኝነት መክፈል ይኖርበታልም ብሏል። የጨና ወረዳ የገቢዎች ጽሕፈት ቤት ኃላፊ አቶ ተስፋዬ ወልድ እንዳሉትም የመሬት ግብር ገቢ መሰብሰብም የሚጀምረው ከጥቅምት 1 እስከ ሚያዝያ 30 ባለው ጊዜ ውስጥ ቀደም ብለው ሲከፍሉ እንደነበረው አውስተው አሁንም በጥናቶች ምክንያት መቆየቱን አስገንዝበው ተጠቃሚው ህብረተሰብም ግብሩን ካሁን ጀምሮ በወቅቱ እንዲከፍሉም ጠይቀዋል። የጽሕፈት ቤቱ ባለሙያ የሆኑት አቶ ግዛቸውም የተሻሻለው የገጠር መሬት እና የግብርና ግብር አከፋፈል የተመለከተውን ሰነድም አቅርበዋል። በሰነዱ የክልላችን የግብርና ኢኮኖሚ ከደረሰበት የእድገት ደረጃ ጋር የተመጣጠነ ክፍያ በማስደረግ አዋጅ ወጥቷል ያሉት ባለሙያው የገጠር መሬት መጠቀሚያና የግብር ስራ ገቢ ግብር ደንብ ቁጥር 2016 ተብሎ ሊጠቀስ ይችላልም ብሏል። በመሆኑም የገጠር መሬት መጠቀሚያ ክፍያና የግብርና ስራ ገቢ አጣጣል በተመለከተም የዝናብ ውሃን መስኖ በመጠቀም ማለትም በባህላዊ ወይም በዘመናዊ መንገድ ወደ ማሳ በማስገባት የሚያመርት አርሶ አደር በየዓመቱ የግብርና ስራ ግብር መክፈል ይኖርበታልም ብሏል። በመሆኑም የባህር ዛፍ፣ የተለያዩ የቅባት እህሎች፣ ፍራፍሬዎች፣ ቅመማ ቅመሞች፣ የቡና ሻይ እንደየካሬ መሬታቸው እንደየመሬቱ ይዞታ መጠን ግብር ይከፈላልም ተብሏል። የግብር አሰባሰቡን በተመለከተም በቀበሌው ሊቀመንበር በኩልና በተወከለው ሰው አማካኝነት ይሰበሰባልም። በክፍያው ሂደት ላይም አካል ጉዳተኛና ለብቻ ቤተሰብ የምታስተዳድር ሴት የመሬት መጠቀሚያ ክፍያ 10% ዝቅ የሚደረግላቸው መሆኑንም ገልጸዋል። በቀረው ሰነድ ዙሪያ ከየቀበሌው የመጡት ከወረዳ ከተወጣጡ ባለድርሻ አካላት በውይይትና ሀሳብ ከማዳበርም በተጨማሪ ጥያቄዎችን አንስተው ምላሽና ማብራሪያም ተሰጥቶበታል። በአሜሪካዋ ኒውዮርክ ግዛት የአይጦች መብዛት ነዋሪዎችንና ተቋማትን አስጨንቋል ይለናል ቀጣዩ ዘገባ። በነዋሪዎች ላይ ስጋት የደቀኑት እነዚህ አይጦች በምን መንገድ ይወገዱ የሚለው ጉዳይ አነጋጋሪ ሆኗል። በከተማ የአይጦችን እርባታ ለመከላከል የወሊድ መከላከያ ሊሰጥ እንደሚችልም ይጠቁማል። ከአልአይን ያገኘነውን ዘገባ ክፍለ ዓለሙ እንደሚከተለው ያቀርበዋል። The Norwegian brown rat is a New York City icon. የዓለማችን ዋነኛ የዲፕሎማት መቀመጫ በሆነችው ኒውዮርክ ከተማ አይጦች ዋነኛ የነዋሪዎች የስጋት ምንጭ ሆነዋል። የከተማ አስተዳደሩ ከተለያዩ ተቋማትና ነዋሪዎች ጋር አይጦቹ በምን መንገድ ይወገዱ በሚለው ጉዳይ ዙሪያ በመምከር ላይ ነው። አይጦቹን ለማስወገድ በመፍትሄነት ከቀረቡት መካከል አይጦቹ ሲንቀሳቀሱ አጣብቆ የሚይዛቸው ኬሚካል እንጠቀም፣ የሚረጭ ኬሚካሎችን መጠቀም እንዲሁም በምግባቸው ላይ ገዳይ ንጥረ ነገሮችን እንጠቀም የሚሉት ይገኙበታል። ይሁንና የእንስሳት መብት ተቆርቋሪዎችና ፖለቲከኞች አይጦቹን ለማጥፋት የቀረቡትን የመፍትሄ እርምጃዎች ተችተዋል። እንደ ኒውዮርክ ፖስት ዘገባ ከሆነ አይጦቹን ለማጥፋት በመፍትሄነት የቀረቡት ሐሳቦች የአይጥ ዝርያዎችን የሚያጠፋና ጨካኝነትን የሚያበረታቱ ናቸው ተብሏል።
እንዲሁም አይጦቹን በዘመቻ መልክ መግደል የአየር ንብረት ለውጥን ጨምሮ የአየር ብክለት እንዲከሰትና ሌሎች ስነ ህይወቶች አብረው እንዲጠፉ ምክንያት በመሆኑ ሊቀር ይገባልም ተብሏል። ተጨማሪ ባለሙያዎችና የተለያዩ ተቋማት አመራሮች ባደረጉት ውይይት የአይጦቹን ቁጥር ለመቀነስና ለነዋሪዎች ስጋት እንዳይሆኑ እርባታቸውን መገደብ የሚለው መፍትሄ የተሻለ ተቀባይነትን አግኝቷል። በዚህም መሰረት አይጦች እንዳይራቡ የወሊድ መከላከያ ዘዴዎችን መጠቀም ትክክለኛው መፍትሄ ይሆናል የተባለ ሲሆን በተለይም የወንድ አይጦች የዘር ፍሬያቸው ላይ የሆርሞን ለውጥ እንዲፈጠር ማድረግና እንዳይዋለዱ ማድረግ በመፍትሄነት ተወስዷል። ከዚህ ቀደም አንድ የግብጽ ከፍተኛ የሥራ ኃላፊ በአይጥ ምክንያት ከሥራ ገበታቸው መባረራቸው ይታወሳል። ባለስልጣኑ ከስራቸው የተሰናበቱት በሩሲያ ሰራሽ ቅንጡ ባቡሮች ውስጥ አይጦች በመገኘታቸው ነው ተብሏል። ስንቶቻችንን በየቤታችን አይጦች እያስቸገሩን ይሆን? ብቻ ቤት ይቁጠረው። ግን ደግሞ አይጦችን የሚያራቡና ከአይጦች ጋር የሚመገቡ እንዲሁም ኑሯቸውን ከአይጦች ጋር ያደረጉና በአይጦች የሚያመልኩ እንዳሉም ስንነግሮ አጃኢብ ማለቱ አይቀርም። ይህ በገሃዱ ዓለም የሚታየው እውነታ ያለው በሰሜን ምስራቅ ህንድ ቢካነር ግዛት ውስጥ ሲሆን ሰውየው 25000 አይጦችን ነው ምግብ እያዘጋጀና እየመገባቸው የሚኖረው። ቸር ያሰማን። Live here, there is one that reigns above the rest. That is the white kaba, which is believed to be the reincarnation of Karni Mata herself. If you're lucky enough to spot it, it is good luck and you are blessed of milk. People drink that. People are this drink milk and health is good. Can you show me? Yeah, please show. Very holy milk. ቻችን ከከፋ ቴሌቪዥን ዜናዎቹን እየመራው አብሬያችሁ የቆየሁት ሰለሞን ኪዳኔ ነበርኩ። ስለ ቆይታችሁ እያመሰገንን ቀሪ የጣቢያችንን ፕሮግራሞች እንድትከታተሉ እየጋበዝኩ እኔ በዚህ ተሰናበትኩ። ጤና ይስጥልን።